ክርስትና እግዚአብሔር በእኛ ውስጥ የሚሰራው ነው እንጂ እኛ ለእግዚአብሔር የምንሰራው አይደለም። ጳውሎስ እንደዚህ ይላቸዋል፣ መገረዝና አለመገረዝ ምንም አይጠቅምም አላቸው። የሚጠቅመው የክርስቶስ መሆን ነው። አዲስ ፍጥረት መሆን ነው የሚጠቅመው። አንድ ሰው ባይገረዝም አዲስ ፍጥረት ከሆነ የክርስቶስ ነው። አንድ ሰው ተገርዞ አዲስ ፍጥረት ካልሆነ የክርስቶስ አይደለም ብሎ ይላቸዋል። ይሄ ጉዳይ በጣም መሰረታዊ ጉዳይ ነው። የሚጠቅመው አዲስ ፍጥረት ነው ከተባለ የአዲስ ፍጥረት የመሆን ጥቅሞች ምናልባት የምታውቁ ይመስለኛል። ለምሳሌ የመጀመሪያው አዲስ ፍጥረት የመሆን ጥቅም ምንድነው ካላችሁኝ፣ አዲስ ጅማሬ ነው። አዲስ ፍጥረት አንተ ራስን ማድረግ አትችልም። ይሄን ማወቅ አለብን። ሰው አዲስ ፍጥረት ካልሆነ በስተቀር ኒው ቢጊኒንግ ሊኖረው አይችልም። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 17 የሚናገረው እንደዚህ ነው። ስለዚህ ማንም በክርስቶስ ቢሆን ማይ ጋድ ስለዚህ አለ ማንም በክርስቶስ ቢሆን ማንም አይሁድ የለ ወንድ የለ ሴት የለ ትልቅ የለ ትንሽ የለ የተማረ የለ ያልተማረ የለ ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው። አዲስ ፍጥረት ነው። ከዛስ አሮጌው ነገር አልፏል፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ይኸውልህ አዲስ ፍጥረት የመሆን የመጀመሪያው ጥቅም አዲስ ጅማሬ ነው። አዲስ ጅማሬ በህይወት እንዲኖር ከፈለክ አዲስ ቤት መቀየር፣ አዲስ ሀገር መሄድ፣ አዲስ የሆነ ስራ መጀመር አይደለም። በክርስቶስ ኢየሱስ አምኖ አዲስ ፍጥረት መሆን። አዲስ ፍጥረት መሆን የመጀመሪያው ጥቅም አዲስ ጅማሬ። ለዚህ ነው ብዙ ክርስቲያኖች ያላችሁ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ወዳጄ ና ወደ ክርስቶስ፣ አሮጌው አልፏል። አየህ፣ በክርስቶስ ስትሆን አዲስ ፍጥረት ስትሆን አዲስ ጅማሬ ነው ይኖራል። ምክንያቱም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ እንጂ የዓለምን ኃጢአት የሚከድን አይደለም፣ የሚያስወግድ ነው። አንተ ያገልደይከ አዲስ የተወለደ ሕፃን ልጅ ያለፈ ታሪክ አለው የለው? እንደዚሁ በክርስቶስ አዲስ ፍጥረት የሆነ ያለፈ ታሪክ የለው። የሰማኝ ሰው ካለ አዲስ ልጅ አሁን ሜላና አዲስ ተወለደች፣ ያለፈ ታሪክ የላትም። ገብቷል? እግዚአብሔር አምላክ ከአሮጌው ኦልድ ታሪክ ከዛ ከጨለማ ከዛ ከኃጢአት ከዛ ከኩነኔ ህይወት ቆርጦ አዲስ ጅማሬ እንዲኖር ሲፈልግ የአዲስ ፍጥረት የመሆን የመጀመሪያው ቤኔፊት አዲስ ጅማሬ። እሱ ብቻ አይደለም። ሁለተኛው አዲስ ፍጥረት የመሆን ሁለተኛው ጥቅም እንደው ተቀላችሁ አዲስ ግንኙነት። አዲስ ግንኙነት ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እንደዚህ ይላል፣ አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ ማይ ጋድ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ወደ እግዚአብሔር መቅረብ ከፈለክ አሁን 40 ነገር ላይ መጠንጠል አይጠበቅብህም። አሁን አዲስ ፍጥረት የመሆን ሁለተኛው ጥቅም አዲስ ግንኙነት ነው። ከእግዚአብሔር ጋር በኃጢአት ምክንያት ተቋርጦ የነበረው ግንኙነት እንዲቀጥል ከተፈለገ ይሄ አዲስ ፍጥረት የመሆን ውጤት ነው እንጂ ያንተ የላብ ውጤት አለ። አዲስ ግንኙነት፣ አዲስ ጅማሬ ያለው ሰው አዲስ ግንኙነት ይኖረዋል። በክርስቶስ ካልሆንክ በስተቀር አዲስ ጅማሬ ሊኖር አይችልም። አዲስ ግንኙነት ሊኖር አይችልም። ሶስተኛ ጥቅሙ ምን መሰለህ? አዲስ ማንነት ነው። አዲስ ፍጥረት የመሆን ጥቅሙ ሶስተኛው አዲስ ማንነት ነው። መጽሐፍ ሲናገር በአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 እስከ 10 እንደዚህ ይላል፣ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ። ቆይ አሁን ማንነት ነው ይሄ ማንነት ነው። የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። አሁን ስማ ልንገርህ፣ ይሄንን ይኸውልህ በ8 ቀንም ብትቆረጠው በ40 ዓመትም ብትቆረጠው ይሄን መሆን አትችልም። ይሄን መሆን የምትችለው በኢየሱስ ስታመን ብቻ። ይሄንን መሆን የተመረጠ ትውልድ፣ የንጉሥ ካህናት፣ ለርስቱ የተለየው ይሄንን መሆን የምትችለው በክርስቶስ ስትሆን ብቻ። ወዳጆቼ ክርስትናን ከጸባይ ማረሚያ ጋር እንዳታገናኙት። ክርስትና ሲጃራ ማቆምና
ሰላም ለእናንተ ይሁን። ዩቲዩብ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን።